ዌልካም ባክ አኒሜተርስ። በዛሬ ቪዲዮአችን በጣም ገራሚ የሆነ የአኒሜሽን ቱቶሪያል ነው ይዤላችሁ የመጣሁት። እንደዚህ ጸድ የሆነ 3D አኒሜሽን ሲን በብሌንደር እንዴት መስራት እንደምንችል አብረን የምናየው ይሆናል። ሁሉም ሲኖች ደግሞ በፓርት የተከፋፈሉ ናቸው። በመጀመሪያው ፓርት ይህን ማይንክራፍት የሆነ ቢልዲንግ ዲስትሮይ አኒሜሽን ተጠቅመን ስለ አኒሜሽን ቤዚክ የሆኑ ነገሮችን የምናይበት ይሆናል። በቀጣይ ፓርት ወይም ደግሞ ፓርት 2 ላይ ደግሞ እነዚህ ስዎርድ ወይም ደግሞ ጎራዴውን ኤቭሪቲንግ ሞዴል ቴክስቸር ማድረግ ከለር መጨመር ኤቭሪቲንግ የምናይበት ይሆናል። የመጨረሻው ደግሞ ፓርት 3 ደግሞ ላይት ሴትአፕ ማድረግ ካሜራ ሴትአፕ እንዲሁም ደግሞ ሮኮችን ወይ ደግሞ ኪት የሚባሉትን እነሱን በመጨመር ኤቭሪቲንግ የምንሰራበት ይሆናል እና the last but not the least የመጨረሻው ደግሞ ሂውማን ሞዴል ወይም ደግሞ ይህንን ሰው ሞዴል አድ አድርገንበት አብረን የምናይ ይሆናል ማለት ነው። እርግጠኛ ነኝ ከነዚህ ቱቶሪያሎች በኋላ ብሌንደር ላይ ያላችሁ ቤዚክ ስኪል ወደ አድቫንስድ እንደሚቀየር እርግጠኛ ነኝ። ለዚህ ቻናል አዲስ ከሆናችሁ ነው ወሰበላለሁ። ለተለያዩ 3D አርት፣ አኒሜሽን፣ ሞሽን ግራፊክስ በብሌንደር መማር የምትፈልጉ ይህ ቻናል ለእናንተ ነው። ስለዚህ ቻናሉን ሰብስክራይብ በማድረግ ፋሚሊውን አሁን የምለቅላችሁ ቱቶሪያሎች እንዳያመልጣችሁ ቶሎ ለማግኘት የደወል ምልክቷን መጫን እንዳትረሱ። ሶ ኤቭሪዋን ዌልካም ባክ ቱ 3D ቪውፖርት። እንግዲህ አሁን መጀመሪያ ማድረግ ያለብን ነገር እንደምታዩት ከዚህ ኦብጀክታችን ወይም ከኪዩቡ ውጪ ካሜራና ላይት አለን። እሱ ደግሞ ሴሌክት ስናደርግ ችግር እንዳይፈጠር ቀድሞ ለመጠንቀቅ እዚህ ጋር ያሉትን ላይት እና ካሜራ የሚሉትን ታጠፉታላችሁ ማለት ነው። እቺ አይን ምልክቷን ስትነኩት ይጠፋል። መመለስ ስትፈልጉ እሱ ስትነኩት ይመለሳል ማለት ነው፣ እንደምታዩት ማለት ነው። ላይቱ እዚህ ጋር አለልን፣ ካሜራው እዚህ ጋር አለ። ምን እናደርጋለን? እቺ አይን ምልክቷን ስንነካት ይጠፋል ማለት ነው። ስለዚህ ካሜራና ላይቱን ለጊዜው እናጠፋዋለን። ወደ ኪዩባችን ጋር ስንመጣ ቀድሚያ ማድረግ ያለብን ነገር ያው እንደሚታወቅ ግንቡ ነው መሰራት ያለበት። ስለዚህ እሱ እንዴት እንሰራለን? እንደዚህ አይነት ኪዩብ ወደ ላይ 7 እንሰራለን ማለት ነው። ምን እናደርጋለን? አሁን ሁለት መንገድ አለ ይህንን ኦብጀክት ለመድገም ማለት ነው። እሱም ማለት የመጀመሪያው ዱፕሊኬት ማድረግ ነው። ይህንን ኦብጀክት shift plus D ወይም ደግሞ እዚህ ጋር ኦብጀክት ጋስቶ ዱፕሊኬት ኦብጀክት ይላል። እንደምታዩት ኦብጀክቱን ዱፕሊኬት ያደርግልናል ማለት ነው። ነገር ግን እኛ ለስራችን እንዲቀል ምክንያቱም ዱፕሊኬት በምታደርጉበት ጊዜ አክቹሊ ኦብጀክቱን ዱፕሊኬት አያደርግም። በኋላ መጨረሻ ላይ አኒሜሽናችሁን ሰርታችሁ ልክ ፕሌይ ስትሉት እንደዚህኛው ነው ኤክስፕሎድ ሊያደርግ ይችላል ማለት ነው። አክቹዋሊ ኦብጀክቱ ዱፕሊኬት ስላልተደረገ ማለት ነው። ስለዚህ ሌላ እንትን እንጠቀማለን። ነገራችንን ለማቅለል ሌላ ስራ እንጠቀማለን። እሱ ምንድነው? ኮፒ እና ፔስት ማድረግ። that means control plus E control plus V ያደረግን ይሄንን ኦብጀክት ዱፕሊኬት ማድረግ ነው ማለት ነው። ያው አክቹሊ አሁን ኦብጀክት ዱፕሊኬት ስለተደረገ control plus Z ትጫኑታላችሁ። control plus Z ስትጫኑት ወደ ኋላ ይመልሳችኋል ማለት ነው። control plus Z ስትጫኑ ማለት ነው። ስለዚህ አሁን እንደምታዩት ይሄ ብቻኛው ኦብጀክት ነው ያለው ማለት ነው። ስለዚህ ይሄ ብቻ እንደሆነ እርግጠኛ ሆኑ። ስለዚህ ምን እናደርጋለን? ኮንትሮል ፕላስ ሲ እንጫናለን። እንደምታዩት እዚህ ጋር ኮፒድ ይላል ከስር እዚህ ጋር እንደምታዩት ማለት ነው። ከዛ በኋላ ድጋሚ ሳናንቀሳቀሰው ኮንትሮል ፕላስ ቪ እንጫናለን። እንደምታዩት ሴሌክት የተደረገው ላይት ቀደም ትንሽ ብራይት ነበር፣ አሁን ወደ ዳርክ ሴሌክትድ ሆኗል። that means ይሄ ኦብጀክት ፔስት ተደርጓል ማለት ነው፣ ወይም ደግሞ ሌላ ኦብጀክት አለ ማለት ነው። ስለዚህ ምን እናደርጋለን? እዚህ ጋር እንድና ሙቭ የሚለውን እንጫናለን። ልክ ከዛው እቺ የኤክስ አክሲሷን ይዘን ወደ ላይ ማድረግ ነው። ግን ሙቭ ስናደርግ ሜቢ ክፍተት ሊፈጠር ይችላል። በዚህኛውና አሁን ዱፕሊኬት ባደረግነው መሀል ላይ ክፍተት ሊፈጠር ስለሚችል እሱን ችግር ለመንቀፍ ለመርቀፍ በቃ እሱ ችግር እንዳይፈጠር ለማለት ነው። እዚች ጋር ስናፒንግ ቱላለች። ስለዚህ ስናፕ ምትችን ሴሌክት ታደርጉታላችሁ። ልክ ሙቭ ስታደርጉት ስናፕ ቀጥታ እዛ ኦብጀክት ላይ ነው እንትን የሚሉት። አሁን ለምሳሌ እቺ የኤክስ አክሲሷን ሰማያዊዋን ማለት ነው እሷን ይዘን ወደ ላይ ስናደርግ እንደምታዩት ስናፕ ነው የሚያደርገው። አንዴ ነው አይታችሁ እንደዚህ አይነት ስናፕ እንዲያደርጋል። ለዚህ ደግሞ ለስራችን በጣም ቀላል ይሆናል ማለት ነው። ስለዚህ እንደዚህ ያደረግን ወደ ላይ 7 እንደረድራለን ማለት ነው። እሱም ደግሞ ለእናንተ ተዋለው ማለት ነው። ከዚህ በኋላ ምን እናደርጋለን? የመጨረሻውን ኪዩብ ሴሌክት ታደርጉትና ስኬሉን አጀስት እናደርጋለን ማለት ነው። አሁን እዚህ ጋር ኦብጀክት ፕሮፐርቲ የምትላለች ኦልሬዲ ያው እዛ ላይ ነው ያለነው። ሌላ ቦታ ላይ ካላችሁ ግን እዚህ ጋር ኦብጀክት ፕሮፐርቲ የምትለውን ሴሌክት ታደርጉታላችሁ።
ሎኬሽን፣ ሮቴሽን እና ስኬል ይመጣላችኋል ማለት ነው። ሎኬሽን እና ሮቴሽኑን አሁን አንጠቀምም። አሁን አጀስት የምናደርገው ጀስት ስኬሉን ብቻ ነው ማለት ነው። ስለዚህ ምን እናደርጋለን? የኤክስ አክሲሱን 2 እናደርገዋለን። ዋይ አክሲሱንም ሰሌክት እናደርግና 2 እናደርገዋለን። ዴን ምን እናደርጋለን? ከሱ አንድ ከፍ ብሎ ያለውን ኪዩብ ደግሞ ሰሌክት እናደርጋለን ማለት ነው። እቺኛው ማለት ነው ሰሌክት ታደርጉታላችሁ። እቺ ሁለተኛ ላይ ያለችውን ኪዩብ ማለት ነው ከዚህኛው ከፍ ብሎ ያለው ማለት ነው። ከዛ በኋላ እሱንም ስኬል አጀስት ታደርጉታላችሁ። ኤክስ አክሲሱን 1.5 ታደርጉታላችሁ። ዋይ አክሲሱንም ደግሞ 1.5 ታደርጉታላችሁ ማለት ነው። ሶ ይሄ ይሆናል ማለት ነው። ስለዚህ አሁን ምን እናደርጋለን? ሁለቱን ኦብጀክት ኮፒ ፔስት አድርገን ከላይ እናደርጋቸዋለን ማለት ነው። ሶ መጀመሪያ ከታች ያለውን ከፍ ብሎ ያለውን እሱን ሰሌክት ታደርጉታላችሁ። ኮንትሮል ሲ ኮንትሮል ቪ ታደርጉታላችሁ። ከዛ ሙቭ በተናችሁን ተጠቅማችሁ ወደ ላይ ይዛችሁ ትሄዳላችሁ ማለት ነው። ከዛ በኋላ እቺንም ሰሌክት ታደርጉታላችሁ። ኮንትሮል ሲ ኮንትሮል ቪ ታደርጉታላችሁ። ሙቭ ወደ ላይ ታደርጉታላችሁ። ሶ ይሄንን ይመስላል ማለት ነው። ሶ አሁን ምን እናደርጋለን? ወደ ጎን ሙቭ ታደርጉትና እንደዚህ አይነት 6 ወደ ጎን ኮፒ እናደርጋለን ማለት ነው። ስለዚህ ዘሴም ሺት እንደተለመደው እንግዲህ አሁን እያንዳንዱን ያው ሰሌክት አድርገን ሺፍትን ተጭነን ሰሌክት አድርገን እንትን ኮፒ ፔስት ማድረግ ጀስት ታይም ዌስት ነው። ስለዚህ አሁን ምን እንጠቀማለን? ቦክስ ሰሌክሽን የሚባል ማለት ነው። እዚህ ጋር ምንም ሰሌክት ሳታደርጉ ከዚች ጋር ትነሱና ጫን ትሉታላችሁ። ራይት ክሊክን ማለት ነው። አይ ሚን ሌፍት ክሊኩን ጫን ትሉትና እንዲህ ስትሉት ቦክስ ሰሌክሽን እያደረገ ይመጣል ማለት ነው። ሶ ይዛችሁ ትመጡና ሁሉንም ሰሌክት ታደርጉታላችሁ። ሶ ሁሉንም ሰሌክት ካደረግን በኋላ እንደተለመደው ኮንትሮል ሲ ኮንትሮል ቪ እናደርጋለን ማለት ነው። ሶ ካደረግን በኋላ አሁን ወደ ጎን ነው ሙቭ የምናደርገው እቺ ቀዩን ማለት ነው። ሶ እንደዚህ እናደርገዋለን። ስናፕ ቱል ስለምንጠቀም ኦሬዲ አሪፍ ይሆናል ማለት ነው። እዚህንም እናደርጋለን። አሁንም ይሄ እንዲሁ እንዳለ ኮንትሮል ሲ ኮንትሮል ቪ እናደርጋለን። አሁንም ኦብጀክታችንን ሙቭ እናደርጋለን። አሁንም ኮንትሮል ሲ ኮንትሮል ቪ እናደርጋለን ወደ ጎን። እንደዚህ እያደረግን ወደ ጎን 6 ብሎኮችን እንደረድራለን ማለት ነው። ከዛ 6ቱን ሳይድ ፒላር ከሰራን በኋላ ምን እናደርጋለን? ቦክስ ሰሌክሽን እናደርጋለን። ያ ማለት ነው አሁን እዚህ ጋር ያው አሁንም ዱፕሊኬት ወይም ደግሞ ኮፒ ፔስት ነው የምናደርገው፣ ግን እያንዳንዱን ሺፍቱን ተጭነን ሰሌክት እያደረግን መስራት በጣም ይከብዳል እዚህኛው ላይ ማለት ነው። ሶ ምን እናደርጋለን? ቦክስ ሰሌክት እናደርጋለን ማለት ነው። ስለዚህ እንዴት እናደርጋለን? ራይት ክሊክ ሌፍት ክሊክን ትጫኑትና ይዛችሁ ሙቭ ታደርጉታላችሁ ማለት ነው። እንደዚህ ሙቭ ስታደርጉት ሁሉንም ሰሌክት ያደርግላችኋል ማለት ነው። እንደምታዩት አንዴ ሁሉንም ሰሌክት ያደርግላችኋል። ከዛ በኋላ ወደ ጎን ራቅ አድርገን ኮፒ ፔስት እናደርገዋለን ማለት ነው። ለምን እንደምናደርገው በኋላ በደንብ ታዩታላችሁ። ስለዚህ አሁን ምን እናደርጋለን? ኮንትሮል ሲ ኮንትሮል ቪ እናደርጋለን። ከዛ በኋላ ሙቭ አድርገን ራቅ አድርገን እናስቀምጠዋለን ማለት ነው። ለምን እንደዚህ እንደሚሆን በኋላ እናያለን ማለት ነው። እንግዲህ ዛሬ ቪዲዮአችን ይሄን ይመስላል። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ፣ እንዲሁም ሰብስክራይብ በማድረግ ፋሚሊ መሆን ትችላላችሁ። እናመሰግናለን።